ምንድነው ሰላም አይደልሽም እንዴ? ናሆም አገኘኝ። ሊገለኝ ትንሽ ነበር የቀረው። ማለት እስኪ ቆይ ቁጭ በይ እናውራ። ለማንኛውም ተረጋጊ፣ በቃ ቁጭ በይ። ቆይ እዚህ ሆስፒታሉ ድረስ ተከትሎሽ መጥቶ ነበር ማለት ነው? ኧረ አይደለም፣ መንገድ ላይ ነው ያገኘኝ። በጣም ተናዶ ነበር። ከሮማን ጋር ያደረኩትን እያንዳንዱን ነገር አውቋል። እኔን ሲያየኝ እራሱን መቆጣጠር ስላቃተው በጥፊ መታኝ። ምን? እንዴት ሴት ልጅ ላይ እጁን ያነሳል? ቆይ ናሆም አብዷል እንዴ? ተው ፋኑኤል፣ አትፍረድበት። እሱ ያደረገው ነገር በሙሉ ልክ ነው። ሁሉም ነገር የኔ ጥፋት ነው። ከዚህ በፊት ያደረኩት ነገር በሙሉ ያለፈው ጥፋቴ እንደ ጥላ እንደሚከተለኝ ቀድሞውኑ ገብቶኝ ነበር። ይሄ በፍጹም ምክንያት ሊሆን አይችልም። ናሆም በጭራሽ ይሄ ነገር ማድረግ አልነበረበትም። ከሁሉም ነገር በላይ ያስደነገጠኝ ሌላ ነገር ነው። አባቱ አቶ ለይኩን ከሮማን ጋር ስመካከር እንዳየኝ ነግሮት ነበር። ግን እኮ አሁን ላይ እንደዛ እንደማታደርጊ እኔ ራሴ ምስክር ነኝ። በቃ አብራን አታስቢ። እኔ ራሴ ያለበት ድረስ ሂጅ አስረዳዋለሁ። አይ አይሆንም ፋኑኤል፣ እኔ እኮ ትንሽ ስሜታዊ ስለሆንኩ ነው በዚህ ሳልፍ ጎር ያልኩት። በቃ አሁን የቀሩኝን ታካሚዎች ጨርስና እሱ ያለበት ድረስ ሂጂ፣ በአካል አወራዋለሁ። በቃ አንተ ስራህን ስራ፣ እኔ ሂጅ ሁሉንም ነገር አስረዳዋለሁ። እኔ እኮ ምናልባት እስካሁንም ስሜቱ ካልበረደለት ድጋሚ እጁን እንዳያነሳብሽ እኮ አስቤ ነው። አያደርገውም፣ በዚህ እንኳን እርግጠኛ ነኝ። ናሆም ቶሎ ተናዶ ቶሎ ስሜቱን ይበርድለት ሰው ነው። በዚህ ልክ እርግጠኛ ከሆንሽ ይሁን። በተረፈ ከስር የደረስሽበትን ነገር እየደወልሽ አሳውቂ። ከስራ ስወጣ ደግሞ አገኝሻለሁ። እሺ? እሺ፣ አሳውቅሃለሁ። ሲምባን በህይወት አንፈልጉም። በሆነ መንገድ አስወግደው። ያው ሪፖርቱን ለእኔ አይደለም የምታደርግልኝ? አዎ፣ ከእስር ቤት ሲያመልጥ ተገደለ እንላለን። ጉዳዩን ይዘው እንጨርሰዋለን። አለቀ። ይግቡ። ጤና ይስጥልኝ ኮማንደር በልዶ ካሳ። ኢንስፔክተር ሰይፈ ታደሰ እባላለሁ። ከዋናው መስሪያ ቤት ተመድቤ ነው የመጣሁት። የአቶ ሰንበቱን ኬዝ ያዝኩት መርማሪ ነው። የሲምባን ኬዝ መቀመጥ እችላለሁ? አመሰግናለሁ። ኮማንደር መቀጠል እንችላለን? እንችላለን። እና አሁንም አምራን ከዛ ሴት ጋር እየተገናኘች ነው እያልከኝ ነው? እሱ አይደል እንደዚህ እያበገነኛለሁ? አምራን አሁንም ያቺ ሴትዮ እያገኘች የቤተሰብ ሚስጥር እያሰለፋ እየሰጠች ነው። ግድ የለም፣ ምናልባት በአጋጣሚ እየተገናኙ ከሆነ ምንም ድንገት የሚባል ነገር የለም። የቤተሰብ ሚስጥር፣ የፋይናንስ ሁኔታ፣ ሁሉ ሚስጥር አሳልፋ የሰጠችው እሷ መሆኗን እርግጠኛ ነኝ። እንደዛ ካደረገችማ ይቺ ልጅ የእውነት ከይሲ ልጅ ነች ማለት ነው። ለነገሩማ የእናንተ ቤት እኮ ገበና የሚባል ነገር መደበቅ አትችሉበት። ይኸውልህ ተሰማ፣ የእኔ ትልቁ ችግሬ ሰውን ሁሉ አምናለሁ። አንድ ቀን በሰው ጎዳለሁ ብዬ አስቤ አላውቅም። በዚያ ልክ እኮ የዋህ መሆን የለብህም። ሰው መድኃኒት እንደሆነ ራሱ ሰውም ደግሞ አጥፊ እንደሆነ መርሳት የለብህም። በዛ ላይ ደግሞ ድርጅቱ ከቀን ወደ ቀን እያሽቆለቆለ ነው። አሁንም ኪሳራ ላይ ነው እያልከኝ ነው? ምን ነው ግን በዚህ ልክ ችላ ያልከው ስራው? እኔ ራሴ ወደ ድርጅቱ ከሄድኩኝ 1 ወር ሞልቶኛል። ቆይ እኔ የምልህ አዲስ የተቀጠረው ማናጀርስ እንደ ባለቤቱ የሚሆን አለ ብለህን? ማናጀር የምትለው ራሱ ከስንት አንዱ እኮ ነው ለደሞዝ ነው ብቅ የሚለው። ጭራሽ ሀሳቤን ሰብስቤ ወደ ድርጅቱ ዞር እላለሁ ብዬ ሳስብ ህይወቴን ልትበጠብጠው እቺ እህቴ ደግሞ እቺ ከይሲ ጓዟን ጠቅላ መጣች። ቆይ ግን ለይኩን እህትን ለምንድን ነው ይሄን ያለ ፈራሃት እንዴ? ቤትና ንብረትን ከመውሰዱ ውጪ ሌላ ምን ልታረግ ትችላለች? ቤተሰቤን ባዶ አስቀርታ ጎዳና ተሰጣ ነው ትልቁ ሀሳቡ። ቆይ እኔ የምለው ትዳር ልጅ ምናምን የላትም እንዴ? እስካሁን እንኳን ባለኝ መረጃ ልጅም ሆነ ባልም የላትም። ምን እባክህ እድሜ ልኳን ስትዘል ኑሯል ከየት ታመጣዋለች? ቆይ ለምንድን ነው ይሄን ያህል ለገንዘብና ለንብረት እንደዚህ የምትስከበከበው? ይሄንን ነገር የምታደርገው
ሆን ብላ። በጣም የሚገርም ከልጅነቷ ጀምሮ በቂምና በጥላቻ የተሞላች ሴት ናት። እኔን ለመጉዳት የሁሉ ነገር የምታደርገው። ይቅርታ ኮማንደር፣ በሸጠቡ አሟሟት ላይ የቀረቡ ሪፖርቶች ላይ አንዳንድ ግሳቶች እየታዩ ነው። ማለት አቶ ሲምባ ሸጠቡን ገሎ አምጥቷል የሚለው መደምደሚያ ላይ መድረስ በጣም ያዳግታል። ምክንያቱም አቶ ሸጠቡ ከመሞታቸው በፊት የአስከሬን ምርመራቸው እንደሚያሳይ ለረጅም ሰዓት ሲሰቃዩ እንደነበረ ነው። ኢንስፔክተር ሰይፈ፣ አንተ እዚህ የመጣኸው ሲምባን ለመከታተል ነው እንጂ እኔን ለመመርመር አይደለም። ሸጠቡ ወንጀለኛ ነበር፣ ሲምባ ደግሞ አደገኛ ገዳይ ነው። በሁለቱ መካከል ምን እንደተፈጠረ የምናውቀው ነገር የለም። ሊሆን ይችላል ኮማንደር፣ ግን አቶ ሲምባ ለልጁ የሰጠው ምስክርነት የሚነግረን ሌላ ታሪክ ነው። ሸጠቡን የገደሉት የኮማንደሩ ሰዎች ናቸው እያለ ነው። ይሄ ደግሞ የእርሶንም ስም የተቋሙንም ስም የሚያጎድፍ ነው። እኔ ደግሞ እዚህ የመጣሁት እውነቱን ለማውጣት ነው። የትኛው እውነት? ይሄ እኔ ቢሮ ውስጥ ያለውን ሪፖርት ስማ። ሸጠቡ ወንጀለኛ መሆኑን የተሰነደ ፋይል አለ። በእርግጥ ሸጠቡ በምን ወንጀል ተከሶ እንደነበር ያወቅኩት እስር ቤት ውስጥ በሲምባ ተገሏል ከተባለ በኋላ ነው። ያ ሸጠቡ የተባለ አረመኔ ልጄን ደፍሮ ሕይወቷን አጨልሞ ከቤት እንዳትወጣ አድርጓታል። ያን ሁሉ አድርጎ በወንጀሉ ከመቀጣት ውጪ በግሌ ምንም አይነት ቅጣት አልወሰድኩበትም። ይቅርታ ኮማንደር፣ እንደ አባት ምን ሊሰማ እንደሚችል ይገባኛል። ልክ ነህ። እንደ አባት ሐዘን ላይ ነኝ። ግን እንደ አንድ ህዝባዊ ፖሊስ ሁሉን ነገር ወደ ጎን ትቼ እሱን በህግ ጥላ ስር አድርጌዋለሁ። መረጃዎች እንደሚጠቁሙ ከሆነ ሸጠቡ በእስር ላይ ያለ በየጊዜው ከእስር ቤት እየተወሰደ እንደሚደበደብ ነበር መረጃዎች የሚያሳዩት። ይሄ ደግሞ ከውስጥ የወጣ መረጃ ነው። ማን ነው እንደዚህ ያለ? ይሄ ከእውነት የራቀ ስሜታዊ የተሞላበት ንግግር ነው። ሲምባ ከእስር ቤት ከማምለጡ በፊት ለልጁ የነገረውን ነው አሁን እኔ እየነገርኩ ያለሁት። እና የሲምባ ልጅ አመንከው? መቼም አንተ እኔን ታውቀኛለህ እንጂ እኔ አንተን አላውቅም። ስራዬን እንዴት ጥንቅቅ አድርጌ በታማኝነት እንደምሰራ ታውቃለህ አይደለም? እሱንማ በዝናም ቢሆን ሰምቻለሁ ኮማንደር። ግን ምን? እስር ቤቱ አካባቢ በድብቅ አንዳንድ መረጃዎችን ለመሰብሰብ ሞክሬ ነበር። እዛ አካባቢ ያሉትም ሰዎች እንደዚህ አይነት ነገር ነው የነገሩኝ። እንግዲያው የተሳሳተና የተደበላለቀ መረጃ ነው የሰጡ። ሲምባ ሸጠቡን ገሎት እንዳመለጠ እርግጥ ነው። ይህ ደግሞ በፎረንሲክ እና በምርመራ ተረጋግጧል። በተረፈ ኬዙን የያዘውን መርማሪ ማናገር ትችላለህ። በዲፓርትመንታችን ረጅም ልምድ ያለው እጅግ የተከበረ መርማሪ ነው። እሱም ማናገር ትችላለህ። መልካም፣ እሱንም ለማግኘት እሞክራለሁ። ለማንኛውም አመሰግናለሁ ኮማንደር። አንተ ገና ወጣት ነህ ኢንስፔክተር ሰይፈ፣ ብዙ ነገር ይቀርሃል። ሲምባን መከታተልን ቀጥል። የዛን ጊዜ ሁሉም ነገር ግልጽ ይሆንልሃል። ካለበለዚያ ግን በስራ ላይ አደጋ ነው የምታመጣው። አመሰግናለሁ ኮማንደር። ለይኩን ወዳጅ፣ በዚህ ነገር ላይ እኔ የምረዳ ነገር ሊሆን ይችላል። አንተማ ጭንቀቴን ከተካፈልከኝና ሀሳቤን ከሰማኝ መቼ አነሰኝ ብለህ ነው ተሴ። አሁንም የሚቸግር ነገር ካለ ምንም ችግር የለውም ወዳጅ። የሰጠኝን ቤት ሸጠንም እንጠቀምበት ነው ተሴ። ይህን ያህል እንኳን ቸግሮኛል ብዬ እኮ አላወራሁም። የድርጅቱን ጉዳይ ቢሆን ትንሽ ትግል ይፈልጋል እንጂ መስተካከሉ አይቀርም። ደግሞ ሁለተኛ ስለ ቤት ሽያጭ እንዳታወራኝ ነግሬህ ነበር አይደል? ምን ላድርግ ብለህ ነው ወዳጅ? አንተ እኮ እንደዚህ ተቸግረ ማየቴ ስለተጨነቀኝ እኮ ነው። እኔ እንኳን አሁን በጣም ደህና ነኝ። ይልቅ አንተ እንዴት ነህ? ምን እየሰራ ነው? ህይወትንስ እንዴት እየመራው? እድሜ ለአንተ ለይኩን። የራሴ ድርጅት ባይኖረኝም በጉልበቴና በእውቀቴ እየሰራሁ ነው። ምናልባት አሁን እየሰራ ያለው ስራ አድካሚ ከሆነ በዛ ላይ ደግሞ በቂ ክፍያ ካልከፈሉ ወደኛ ድርጅት እኮ ሽፍት ማድረግ ትችላለህ። ድርጅቱ ደግሞ እንዳንተ አይነት ታማኝ ሰው ይፈልጋል። አልዋሽም ለይኩን፣
ስራው ግን ያው ቤተሰቤን ለማስተዳደር በቂ ነገር አይደለም። እና ታዲያ ለምን ወደኛ ድርጅት አትመጣም? ክፍያውንም ቢሆን አስተካክልልሃለሁ። ምንድን ነው እሱ? እስኪ ሳትደብቀኝ ንገረኝ ተሴ። ያው አንተን ቅር እንዳይል ነው እንጂ እኔማ የሆነች አነስ ያለች ነገር ለመስራት አስቤ ነበር። እና ተሴ ገንዘብ አስፈልገው ነው? ብፈልግ እስካንተ ልወስድ ነው ለይኩን። እና ሌላ ገንዘብ የምታገኝበት መንገድ አለ ወይስ ከየት ልታመጣ አሰብክ? የድሮ ጓደኛዬ ስለሆንክ ነግዶ ማትረፉ ላይ እንዴት ጎበዝ እንደሆንኩ ታውቃለህ አይደል? ተሴ የዛሬን አድርገውና ንግዱንም እኮ ያስጀምርከኝ አንተ ነበርክ። እኔማ ቤቴን በባንክ አስይዤ የሆነች ትንሽ ገንዘብ ልበደር አስቤ ነበር። እና ታዲያ ቤቱ ያንተ አይደል እንዴ? ታዲያ ስራው የሚያዋጣ ከሆነ ይሄን ለማድረግ ምን የሚያግድ ነገር አለ? በስራው ስኬታማነትማ ምንም አይነት ጥርጥር የለኝም። እና ስለዚህ አድርገው በራስ ቤት የኔ ፍቃድ ለምን ትጠይቀኛለህ? እኔ ደግሞ ሁሌም ካንተ ጎን ነኝ። በዚህ ከተስማማንማ በጣም ጥሩ። አንድ የሥራ አጋሪ ማግኘት እፈልጋለሁ። ምን ትላለህ? አረ ናሆም እስኪ እባክህን ተረጋጋ። የሆነ የተፈጠረ ስህተት አለ እንጂ ነገሩ አንተ እንዳሰብከው አይደለም። የምስተት ነው ወይስ አንቺም እንደ ዶክተር ፋኑኤል አምራ ልክ ነሽ ብለሽ ትከራከሪላት ነው? እኔ በፍጹም እንደዛ አላልኩም። ሰው ደግሞ ስህተት ይሰራል። አምራን ደግሞ በአሁኑ ሰዓት ላይ ለመለወጥ እየተዘጋጀች ያለች ሴት ናት። ለአንቺ ተለውጠ ይሆናል፣ ለእኔ ግን አምራን አሁንም ቢሆን ያው ነች። ናሆም ምን ልትይ ነው ማየ? ይቺ ሴት ዳግም ቤተሰባችንን ለመበጥበጥ መታለች። የደረቀውን ቁስላችንን ድጋሚ ስትፈገፍግ ደግሞ ዝም አልላትም። ሊበቀላሉ ምክንያት መስሎሻል? አሁንም ስለ አምራን ነው እያወራ ያለው? አዎ ስለ ካዲዋ አምራን። ለውሳኔ ግን ትንሽ የቸኮልክ አልመሰለህ? ናሆም ኑሐሚን እውነቷን ነው። ምናልባት ለዚህ ነገር ደግሞ ሁለታችንም የሚቸኩልን ይመስለኛል። ቆይ አንቺ አትሻለሽም እንዴ? አምራንና ሮማን አንድ ላይ ሲያወሩ ዳዳ እየብለሽ ነገርሽኝ። ቆይ ምን እንደወሩ በምን አውቀህ ነው ለጸብ እየሮጥክ ሄድከው? አንተ ግን ከመቸኮል ይልቅ ለምንድን ነው ነገሮችን አጣርተህ ማትፈርደው? ኖ ምን ላይ እየፈረድሽ ነው? እና ገና ለገና ባልሰማሁት ነገር ላይ አምራን ላይ ልፍረድ? እባክህ ናሆም፣ እኔ እናንተ ሰላም በፍጹም እንዲበጠበጥ አልፈልግም። ጭራሽ አይንሽን በጨዋጥበሽ መጣሽ። አባሽ ሰሙኛላችሁ። እቺ ልጅ ከዚህ ቤት አስወጡልኝ። ናሆም እባክህን ተረጋጋና ሁሉንም ነገር ላስረዳ። ከዛን ዳግመኛ እዚህ አታየኝም። ወይዘሮ ዝናሽ አንድ ጊዜ ብቻ አዳምጡኝ። አምራን እሱንም በዚህ ልክ ምን ስሜታዊ እንዳደረገው ይገባሽ ይመስለኛል። ቆይ ከሮማን ጋር ምን እያደረጋችሁ ነበር? ለምን ተገናኛችሁ? በእርግጥ ሁሉንም ነገር ለናሆም ላስረዳው ነበር፣ ግን እሱ ንዴቱ ስለነበረ ምንም ሊሰማኝ ፈቃደኛ አልነበረ። ቆይ ስታስቡት እንዴት ዳግመኛ ይሄንን ቤተሰብ ልጎዳ ሞክራለሁ? አምራን ድጋሚ ለምን አገኘሻት ነው ጥያቄው። ገንዘብ ሰጥቼሽ ከኔ ጋር ስታደርጊ የነበረውን ነገር በሙሉ ድጋሚ ካላደረግሽ ሁሉንም ነገር ሚስጥርሽን በሙሉ ዘረግፋለሁ ልትለኝ ነበር ያገኘችኝ። አንቺ ምን አልሻት? ተስማማሽ? ምን የምላት ይመስልሻል? ወይዘሮ ዝናሽ የሰጠችኝን ሀሳብ አልቀበልም ብዬ ዳግመኛም እዚህ ቤተሰብ እንዳደርስ አስጠንቅቂያት ነው የተለየዋት። እውነቱ እንደሆነ በምን ማረጋገጥ ይቻላል? ሲጀምር ያዘውን በማንባት እንደሆነ ልማድሽ ነው። ናሆም እኔ አምኛታለሁ። እች ልጅ በእርግጥ ምንም የተናገረችው ነገር ውሸት የለውም። እውነት ለመናገር እኔም አምኛታለሁ። ናሆም እባክህን አንተ እንኳን እመነኝ። ከዚህ በኋላ ምንም ነገር ላደርግ አልችልም። የሰጠኸኝን እምነት ዳግመኛ ስጠኝ። እሺ በቃ ምናልባት ማሚ እንዳለችው በነገሮች ተሻኩዬ ሊሆን ይችላል። በጥፊ ስለመታች ደግሞ ይቅርታ። ችግር የለውም ናሆም። ሁሉም ሰው እኮ ንዴቱ ሲሆን ሊያደርገው የሚችል ነገር ነው። ሁላችሁንም ግን በጣም አመሰግናለሁ። ጭራሽ በጥፊ መታታል። እና ታዲያ
ቤተሰቡ የሚያውቅ ነገር ስታደርግ ምን ማድረግ ነበረብኝ? እና አሁን ቆይ ስንት ጊዜ ነው የምነግርህ? እንዴት ነው በዚህ አጉል ግልፍተኝነት አብረን ልንቆይ የምንችለው? ኖ ምን ሌላ ፍጠት ያኛለ ተከታልና ማብላት እንጂ ቢያንስ እኮ ትዳር ከያዝክ በኋላ እኮ ሰከን ማለት እኮ አለበት። ኖይ ኖ ገና ለገና አብረን መኖር ሳንጀምር ኩርፊያና ቁጣ ተጀመረ ማለት ነው። ደግሞ ካንተም ሰው ቁጣ ምናምን ትላለህ እንዴ? ቆይ ለምንድን ነው ያስቀያሚ ባህሪን የማትተው? እስከ መቼ ነው ችኮል የምትሆነው? ለምን ደግሞ አትረጋጋው ናሆሜ? ቆይ ዛሬ አምራን ላይ እጅን ካነሳ ነገ እኔ ላይ እንደማታነሳ በምን እርግጠኛ ሆናለሁ? እንደዛማ አትበይ ውዴ። አሁንማ ባለ ትዳር አይደለው? ያው ቤተሰቤ ሲነካ አላስችል ብሎኝ ነው እንጂ ሰከን ማለት እኮ ግዴታዬ ነው። እሺ አሁን ይቅር እንድትይኝ ምን ላድርግ? ይቅርታ እንዳደርግልህ ከፈለክ ድጋሜ የተረጋጋ ሰው ሁን። ደግሞ በቃላት ሳይሆን በተግባር እንድታሳየኝ ነው የምፈልገው። እሱ እንዲያውም ከፈለግሽ እኮ ማኩረፍ ሳይሆን ማገዝ ነው ያለብሽ። እኔን አይደለም እንዴ? እኔ ምን ላድርግ? ሳቀ ጀምሮ እኮ ይሄን ባህሪ እንድትተው በተደጋጋሚ እየነገርኩ ነው አይደል እንዴ? እሺ በቃ አስተካክላለሁ ቆንጆ። አሁን ግን ይሄን ኩርፊያሽን ሳይሆን እምወደው ፈገግታሽን አሳይኝ፣ ያለበለዚያ ግን እሞትብሻለሁ። ይሄ ደግሞ ምን ማለት ነው? አሁን ሞትን እዚህ ጋር ምን አመጣው? እሺ በቃ ለጥፋት የማከከሽ ይሆነኝ ዘንድ የምትወጃት ቦታ ውስጥ እራት ልጋብዝሽ። ምናልባት እሱ ሊያስማማን ይችላል። ግን ልንገርህ፣ ወንዶች ሴቶችን የሚንከባከቡት እጃቸው እስኪያስገባቸው ድረስ ነው ይባላል። አንተ እንደዛ እንዳትሆን እሺ? ብቻ እኔን ከነዛ ወንዶች መሀል እንዳይሆን የመደብሽ ማሬ። ከዚህ በፊት ነግሬሽ ነበር እኮ። አየሽ፣ ስንጋባ ይበልጥ ፍቅራችን ጨመረ። ኃላፊነት ሲመጣ ደግሞ ይበልጥ እንበስላለን። ከዛ ልጆች ህይወታችን ውስጥ ሲቀላቀሉ ደግሞ ቤታችን ይበልጥ ደስታ በደስታ ይሆናል። ዘንድሮም ልጅ ነህ? ምን ማለቴ ልጅ ላይ ነህ ማለቴ ነው። እኔ ግን መጀመሪያ የሰማሁት ምሳው ግን በጣም ጸዴ ነበር። ማለቴ በጣም ቆንጆ ነበር። አንዳንድ ቃላቶች እኮ ሳላቃቸው ስለሚያመልጡኝ ነው። ግድ የለም እንደፈለግሽ ፈታ ብለሽ አውሪ። እኔ የምወደው ያንቺን ትክክለኛ ማንነት ነው። አረ ለውጥማ ያስፈልጋል። ያቺን ነዋጩና ንኩ ቶሎ ከሌላው ልቆ መጣል ቀብኝ ነው። ያው ባህሪ ምናምን ቶሎ አይለቅም አይደል? ትክክለኛ ስምሽ ግን ማን ነው? ማለቴ ጩና የመታወቂያ ስምሽ ነው ወይስ የጎዳና ስም? እናቴ ያወጣችልኝ ስምማ ህብስት ነው። ህብስት? በጣም ቆንጆ ስም እኮ ነው ያለሽ። ግን በዚህ ስም ማንም ጠርቶኝ አያውቅም። አረ ቢጠሩኝ ራሱ አቤት የምለው አይመስለኝም። እና እኔ የምለው እኔ ህብስት ብዬ በጠራሽ አቤት አትይኝም ማለት ነው? አንተማ በፈለግከው ስም ብጠራኝ አቤት እላለሁ። ያንተን ሌሎችን ማን አደረገው? እኔ የምለው ይህን ነገር ደጋገምኳት በይኝና ቀሚስ ስታደርጊ በጣም ነው የምታምሪው። ሴትነትሽ ይበልጥ ጎልቶ ይወጣል። አሁንማ ሳልወድ በግዴ ሱሪዎቼን እንዳለው ልቄ ቀሚስ ለባሽ ሆኛለሁ። ያው አትይኝም፣ ግን ትንሽ ለመራመድ ምናምን ነገር ይከብዳል። እስኪ ቆይ ከዚህ በፊት ፍቅር ይዞሽ አያውቅም? ዱርዬ ሰው ፍቅር አይዞም እያልከኝ ነው ወይስ ለእኛ ፍቅር አይገባም? አረ እኔ እንደዛ አላልኩም። እንደውም ከሌላ ሰው በላይ ዱርዬ ፍቅር አያውቅም ብለሽ ነው። ለብዙ ሰው አይመስለውም እንጂ እውነታው እንኳን እሱ ነው። ከትንሽ ጊዜ በፊት ስለ እንደዚህ አይነት ነገር አስቤ ማቅ እንኳን አይመስለኝም። እና ማንንም አፍቅረሽ አታውቂም ማለት ነው? ያውኑ ጊዜ ሳይጨምር ማለት ነው። ስለዚህ አሁን አፍቅረሻል ማለት ነው? ያውም ግራ ቂጤ እስኪንቀጠቀጥ ነው። ይቅርታ፣ አሁንም እኮ ባለጌነት ልተው አልቻልኩም። ያው አንዳንድ ቃላቶች እኮ እንዲሁ ስለሚያመልጡኝ እኮ ነው። ችግር የለውም አትጨናነቂ ያልኩሽ። እኔ ግልጽነትሽን ነው የምወደው። ኧረ እባክሽ ሙሉ አይቀዳም። ወይን እኮ በትንሽ ነው የሚቀዳው። አሁን አስተናጋጇን ጠርተሻት ሙይልኝ ብትያት በጣም ነው የምትስቅብሽ። እና ለምንድን ነው ብርጭቆውን እንደዚህ ግብዳ አድርገው የሰሩት? እሱን አላውቅም፣ ግን ደግሞ ወይን ሙሉ ብርጭቆ ሲቀዳ ይቻላል።
ለቀቅ ብዬ እንዳወራ ትንሽ እኮ ላቁርበት ብዬ ነው። ላቁርበት? ልጠጣበት ማለቴ ነው። አይገርም? ከሌላ ሰው ጋር ስሆን እኮ እንደኔ አነብናቢ ሰው የለም። ከአንተ ጋር ስሆን ግን ትንሽ ይከብደኛል። አረ ዝም ብሎ ልቤ መደንገጥ ያበዛል እንጂ እሱ ሳታስፈራም ነበር። ለምንድን ነው የሚተሳሰረው? ይህን ያህልን ያስፈራለሁ እንዴ? ለሁሉም ጥያቄ መልስ ይሰጣል እንዴ? አንዳንዴ እኮ ፊትም ታይቶ መረዳት ጥሩ ነው። ለምን እንዳትለኝ እያልኩ ለምን ትለኛለህ? ወይስ አበሳጭተኝ ስትበሳጭ ተምሪያለሽ ምናምን ልትለኝ ነው? እውነት ለመናገር ስትኮሳተሪ ሳይሆን ስትስቂ ነው የምታምሪው። የአንቺ ሳቅ የሆነ ብርሃን አለው። ድሮ ቀሚስ ሳደርግ ነበር፣ አሁን ደግሞ ስስቅ ነው ማምረው። ወይኔ አንዴ ፈርዶብኛል እና በትልቅ በትንሹ ስገለፍጥ መዋሌ ነዋ። ዋው ቤቱ በጣም ያምራል። የሆነ ሰላም አለው፣ ልክ እንደ ባለቤቱ። አመሰግናለሁ። ባይገርምሽ ከዚህ ፊት ትልቅ ቤት ውስጥ ከልጄና ከባለቤቴ ጋር እንኖር ነበር። እነሱን ካጣሁ በኋላ ግን እዛ መኖሩ ትንሽ ሰላም አልሰጣለኝ። አለ አይደል? ጣሪያው፣ ግድግዳው፣ ሁሉ ነገሩ እነሱ ነው የሚያስታውሰኝ። የዛኔ ነው ለጊዜው ይሄኛውን አፓርታማ ተከራይቼ የገባሁት። በጣም አዝናለሁ ፋኑ። ይህም ማለፍ ምን ያክል ከባድ እንደሆነ አውቃለሁ። ለሰጠኝ ግብዣ በጣም አመሰግናለሁ። ምናልባት ኪችን ውስጥ የማግዝ ነገር ካለ አብሬክ መሆን እችላለሁ። ኧረ በፍጹም ዛሬማ እንግዳዬ ነሽ። ስለዚህ አርፈሽ መቀመጥ ይኖርብሻል። እኔማ ኪችን ውስጥ እኮ የሚከብድ ነገር ካለ ላግዝ ብዬ ነው። የኪችን ኤክስፐርት እንደሆንኩ እኮ ነግሬሽ ነበር ነው ወይስ ተረስቶ ነው? እሱን እንግዲህ ቀምሰን የምናየው ይሆናል። በወሬ ብቻ እኮ ኤክስፐርት መሆን በጣም ቀላል ነው። ያው ዛሬ ግን ድንገት ስለመጣን ብዙም አልተዘጋጀውም። ቤት ያፈራውን ነው የምንበላው። ይስማማሻል? አይ እንግዲህ አንዴ ከገባበት በኋላ የእናቴ ቀሚስ አደናቀፈኝ ማለት አይቻልም። እንግዲህ አንዴ ገብተህበታል። ቆንጆ ምግብ ሰርተን ልታበላኝ ነው የምፈልገው። በነገራችን ላይ ጊዜ ኖሮሽ እዚህ የምትቆይ ከሆነ እኮ በልዩ ትእዛዝ ትሰራልሽ እችላለሁ። በዛውም ዛሬ ያሳለፍሽው መጥፎ ቀን እንዲያሰሳሽ ማለት ነው። እኔ እንኳን ብዙ ጊዜ ቢኖረኝም ለአንተኛ አንዳንዱ ደቂቃ ውድ እንደሆነ አውቃለሁ። ያው ታካሚዎችም እንደሚጠብቁ አውቃለሁ። በቃ ቤት ያፈራውን አቅርብልኝ። በዛውም እንደውም በህይወቴ ለመጀመሪያ ጊዜ በወንድ እጅ የተሰራ ምግብ እቀምሳለሁ ማለት ነው። ስለዚህ አቅመን አሳይኝ እያልሽ ነው? ሌትስ ዱ ኢት። እሺ መጣሁ። ሰላም አቶ ተሰማ፣ እንዴት ዋልክ? ሰላም። ከዚህ በፊት እንተዋወቃለን? ከዚህ በፊት አይቼሻለሁ? በእርግጥ አንተ አታውቀኝም። ሮማን እባላለሁ። የተሰማት እስቲ ላይ ኩኑ እባክህ አንተ እንኳን ተረጋጋ። አምራን እኮ ቅድም ቤት ድረስ መታ ነው የተፈጠረውን ነገር እያለቀሰች ነገረችኝ። ደግሞ ከሮማን ጋር የተለየ ምንም አዲስ ድብቅ ግንኙነት የላቸውም። ይልቁንስ እንድንጠነቀቅ ነው ደጋግማ የነገረችኝ። እንዲህ በቀላሉ አመሸት? እቺ እኮ ስንት ጊዜ ነው አሸችን? ለይኩን መጀመሪያውን እኮ አምራን ወደዚህ ህይወት ተመልሳ እንደማትገባ እኮ ግልጽ ነበረ። እኔ እኮ እውነቱን አይኖቿ ውስጥ እኮ አይቼዋለሁ። ናሆምም ቢሆን በስህተት ነው እጁን ያነሳባት። ለነገሩ ድንገት ተገናኝቶ ሲያወሩ አዩዋቸው እንጂ ምን እንደተባባሉ እኮ አልሰማችሁም። የሁለቱ መገናኘት ግን እንዲሁ ለጤና አይመስለኝም። እሺ ቆይ ለይኩን የእሷንስ እዚሁ ጋር እንቋጫው። ሌላ ግን የሆነ ያስጨነቀ ነገር ያለ ይመስለኛል። ምንድን ነው እሱ? አሁንስ የዚህ የድርጅት ነገር ግራ እያጋባኝ ነው። ምንም ማስተካከል አልቻልኩም እኮ። አልገባኝም። ቆይ ለይኩን አሁንም ዕዳችንን ከከፈልን በኋላ የተስተካከለ ነገር የለም? ቆይ የባንኩን ዕዳ ከፍለን ጨርሰን የለ እንዴ? ድጋሚ ማሽቆልቆል ጀምሯል። እባክሽ ደንበኞች እየሸሹ ነው፣ ገበያው የለ። አሁን ይህን ነገር ለማስተካከል የቤተሰብ ስብሰባ መጥራት አይቀርም። ቆይ አልገባኝም ለይኩን አንተ ምን ወስነህ ነው ደግሞ? ስብሰባው ስለምንድን ነው? ያ ሁለት አማራጭ ነው ያለ። አንደኛው አማራጭ
የአሁኑን ቢዝነስ ተን ሌላ ቢዝነስ መጀመር፣ ሁለተኛው አማራጭ ደግሞ የድርጅቱን ግማሽ ሼር መሸጥ እንዳትለኝ ብቻ። ሁለተኛው አማራጭ በፍጹም አይሆንም። እኔ እድሜ ልኬን የለፋውበትን ድርጅት መሸጥ አልፈልግም። አሁን እኮ በዚህ ሁኔታ ሰርቫይቭ ማድረግ አንችልም። ዝም ቶሎ ብለን የሆነ ውሳኔ ላይ መድረስ አለብን። ቆይ ለይኩን ምንም ተቀማጭ የለንም እንዴ? ምንም ገንዘብ ሳይኖረን ለሰርጉ የዛን ያህል ወጪ ያወጣ ነው። አሁን የሰርጉ ወጪውን ማንሳት ለምን አስፈለገ? እሱ እኮ ያለፈ ጉዳይ እኮ ነው። እንዴ ለይኩን አንተ እኮ ነስ እኔ ሰርጉ ቀለል ይበል ብዬ ደጋግሜ ነግሬህ ነበረ። አንተና አጉል ሰርፕራይዝ ብለህ ያን የሚያል አዳራሽ ተከራየው። ያው ለዚህ ሁሉ ችግር ደግሞ መንስኤው እሱ ይመስለኛል። እኔ አሁን ባለፈ ጉዳይ ላይ ጊዜ ማጥፋት ተገቢ ነው? አሁን የኛ ዋናው ጉዳይ መሆን የሚገባው ድርጅቱን ማዳን ነው። አሁንም ቢሆን ሌላ መስዋዕትነት እንከፍላለን እንጂ ድርጅቱ በፍጹም አይሸጥም። ለይኩን ሼር መሸጥ ማለት እኮ ባለቤትነትን አሳልፎ መስጠት ማለት እኮ ነው። አደራ አምራን፣ ምግቡ ባይጣፍጥሽ እንኳን ለዛሬ ለሞራሊስቲ ይጣፍጣል በይ። እውነት ለመናገር ግን ምንም አይጣፍጥም። ምን ማለት ነው? ይሄን የመሰለ ምግብ ቀምሰሽ እንደዚህ የምታጣጥዩ ከሆነማ የዓለማችን አንደኛው ውሸታም ነሽ ማለት ነው። የምር ግን አንተ ነው የሰራኸው? እጅ የሚያስቆረጥም ምግብ ነው። እጅ ብቻ ነው? አረ ይሄስ እግርም ያስቆረጥማል። ግን ካልከው በላይ በጣም ባለሙያ ነህ። ስለዚህ ከዚህ በኋላ ዶሮም ቢሆን መስራት እችላለሁ ያልኩሽን አመንሽ ማለት ነው። እንዳትቆጣኝና ፋኑ፣ እኔ ዶሮ ራሱ ስንት ብልት እንዳላት አላውቅም። ያው የምግብ አዘገጃጀት ላይ ያለኝ እውቀት የአንደኛ ክፍል ነው። ሲሪየስሊ አምራን፣ ይሄ እኮ አንዱ የሴትነት መለኪያ ነው። የምሬን ነው ፋኑ። እኔ ዶሮ ብልት ማድረግ ነው እንጂ 17 ይሁን 7 ይሁን ብልት ያላት አላውቅም። መብላት ላይ ግን በጣም ጎበዝ ነኝ። ቢያንስ ስንት ብልት እንዳላት በየቤቱ ሲወራ እንኳን ታውቂያለሽ ብዬ ገምት ነበር። ነው ወይስ እየፎገርሽ ነው? እሺ ልገምት። 11 ነው። ቆዳው ሳይቆጠር ከሆነ አዎ። እንዴ ቆዳውም ይቆጠራል እንዴ? እሺ ስንት ነው? እንግዲህ ከዋጋው ጋር አብሮ ካልጨመረ 12 ይመስለኛል። ግን እኮ ጥያቄን አልመለስሽልኝም። የምር ዶሮ ስንት ብልት እንዳላት አታውቂም? ባክስ ቀልድ ነው። ደግሞ ዶሮ 12 ብልት እንዳላት ይጥፋኝ እንዴ? እኮ እንደዛ በይኛ። ባይሆን ፍላጎቱ ካለሽ ዶሮ ወጥ አሰራሩን ላስተምርሽ ይችላል። እንግዲህ ሳልወድ በግዴ ባለሙያ ልታደርገኝ ነው። አንተማ ዶክተር ብቻ ሳትሆን መምህርም ጭምር ነህ። በነገራችን ላይ እናቱ ላይ ቤት ሄድሽ ነበር አይደል? ምን ተፈጠረ? አመኑኝ አላመኑኝም እንግዲህ ቤታቸው ድረስ ሄጄ እውነቱን ነግሬያቸዋለሁ። ናሁም ግን መጀመሪያ አካባቢ በጣም ተቆጥቶ ነበር። ከዛም በኋላ ግን ተረድቶኛል። አታስቢ፣ ወይዘሮ ዝናሽ በጣም አስተዋይ ሴት ነች። አቶ ላይኩንም እንደዛው ይመስሉኛል። ነገሮችን ከስሜት በዘለለ ማየት ይችላል ብዬ እገምታለሁ። ውዳሴ ከንቱ አይሆንብኝና ለእኔ ከአንተ በላይ አስተዋይ ሰው ያለ አይመስለኝም። ለምን እንደሆነ ባይገባኝም ሰው ላይ የማትፈርድና በጣም ቀላል ሰው ነህ። የትልቅ ቀላል ብለሽ እየሰደብሽ ነው? ውይ የረስቸው ነገረኛም ጭምር ነህ። አባቴ ይህን ነገር እንዳላደረገው በጣም እርግጠኛ ነኝ። ኮማንደሩ ሻጣቡን አስገድሎታል ወይም ደግሞ ገሎታል። አባቴን ደግሞ ለዚህ ሁሉ ነገር የዳረገው እሱ። ትሰማኛለህ ዳጊ? በእስር ቤት አካባቢ የተለያዩ መረጃዎችን ሰብስቤያለሁ። ይገርማል። ሸጠቡን በተለያየ ጊዜ ከታሰረበት ክፍል እያስወጡ እንደሚደበድቡትና እንደሚያሰቃዩት የአይን እማኞችን አሰቃይቻለሁ። ታዲያ የሚገርም ነገር ለዚህ ሁሉ ሴራ የኮማንደሩ እጅ አለበት ብዬ እጠረጥራለሁ። አባዬ በሰራ ወንጀል መቀጣት እንዳለበት አሁንም ድረስ አውቃለሁ። የሻጣቡ ጉዳይ በሰላም ይለቅ እንጂ አባዬ መጥቶ ራሱ እጁን ይሰጣል። ዳግም የያዝነው ኬዝ ቀላል አይደለም። ይገርማል። ኮማንደሩ በመዋቅር ውስጥ ተፍ እጅ አለውና ማለት ነው፣ ተፈሪ እንዲሁም ደግሞ ተከባሪ ሰው። ስለዚህ ምንም ነገር ከማድረግ ወደ ኋላ የሚለው ነገር አይኖርም። አልገባኝም። ምንም መደረግ አይችልም እያልከኝ ነው ኢንስፔክተር? እኮ እውነቱ ታፍኖ ይቅር እያልከኝ ነው?
አይደለም ዳጊ፣ ጉዟችን በጣም ቀላል አይደለም እያልኩ ነው። አሁን አንድ እሳቱን ለኩሰናል። ታዲያ የለኩስነው እሳት ማለት ነው እራሳችን እንዳይፈጀም መጠንቀቅ አለብን። ታዲያ በዚህ ሁኔታ ውስጥ ኮማንደሩ ዝም ብሎ የሚተውን ይመስላል እኮ። መፍራት እንዳለብኝ የነገርከኝ ሰውየው በውጭ መልካም ሰው ቢመስልም ነገር ብዙ የጥቅም ትስስር ያላቸው ሰዎችን የሚያገን አደገኛ ሰው መሆኑን በማስረጃ አረጋግጫለሁ። ስለዚህ ደግሞ ይሄ ሰውዬ ደግሞ ማለት ነው ለአንተም እንደማይተኛልህ እንዳታውቅ ነው። አሁንም ቢሆን የፈለገ ነገር ይመጣል እንጂ አባዬን ያለ ወንጀሉ አሳልፈ ያልሰጡ እስከ መጨረሻው ድረስ ደግሞ ታገለ። ይኸውልህ ዳግም አባትን እንድረዳውና የህግ ከለላ እንዲያገኝ ከፈለግ እሱን ማግኘትና ትክክለኛው እውነተኛውን ቃል መቀበል አለብኝ። አለበለዚያ ኮማንደሩን መቅጠም አልችልም። ቆይ ያለበትን ባክስ የምናገር ሞኝ ይመስልሃል? አንተስ የኮማንደሩ ሰው አለመሆንህን በምን አውቃለሁ? እምን እንዳል እኔ እሱን የምፈልገው እሱን ለመውደድ ሳይሆን እውነቱን ለማወቅና እውነቱን ለማውጣት ስለሚደራኝ ነው። ግን በሚያሳዝን ሁኔታ አሁን ያለበትን ቦታ አላውቅም። ያው ለደህንነቱ ሲል በየጊዜው ነው ቦታው የሚቀየረው። አንሳው እንጂ ዳጊ አንሳው። ስልኩ እየጠራ እኮ ነው። ማን ነው እሱ? ጓደኛዬ ነች። ካላመንከኝ ስልኩን አንስቼ አሳያለሁ። ሄሎ ዳጊ። ሄሎ ጩና፣ የት ነህ? ፋዘርን አግኝቻቸው ነበር። የሆነ ችግር ውስጥ እንዳለ የገባቸው ይመስለኛል። ዳዊት ሚስጥራችን ሾልኮ እየወጣ ነው አልኩህ እኮ። ይህ መርማሪ በቀላሉ የሚለቀን አይመስለኝም። አፍንጫችን ስር እየቆፈረ ነው። ይኸውልህ በቃ እንደዚህ ታደርግልኛለህ። የሲምባን ልጅ እንደምንም ብላችሁ አግቱት። በቃ የሸጠቦ ሰዎች ለበቀል ተነሳስተው እንዳገቱ አድርገህ ማስመሰል ትችላለህ። የድሮ ጠባችሁ መጠቀም ትችላለህ። ትሰማኛለህ? ይኸውልህ ልጁ አባቱ ሲምባ የት እንደገባ እስከሚነግረን ድረስ እርምጃ ወሰዱበት። መቼም አባት ልጁ ሲሰቃይ መውጣቱ አይቀርም። በሉ አሁኑኑ ጀምሩ። አሁኑኑ